ወይዘሪት መስከረም ቀበዳ ትባላለች። በዳቶ ቀበሌ ነዋሪ ስትሆን በንግድ ስራ ትተዳደራለች። የንግድ ስራዋ ፊት ለፊት በቅርቡ በሐዋሳ ከተማ በጣለው ከባድ ዝናብ ምክንያት ለመሸጥ ያመጣችውን የማገዶ እንጨትና የተለያዩ ቁሳቁሶችን አታ ለኪሳራ መዳረጓን ታነሳለች። ያለው ጎርፍ በጣም ከባድ ነበረ። በጣም የተበላው አንዷ እኔ ነኝ። እንዳለ ግማሹ ነው ቤቱ፣ ግማሹ ደረሰ። የ2000 ብር ምናምን እንጨት እንዳለ ይዞት ጎርፉ አዎ ብዙ ሰው ነበረ። በዛ በውስጥ ነበር የሚገባው። በዛ በኩል ያለው ሰዎች ከፈቱ እንዳለ ገባ። ወይዘሪት ዙሪያሽ በቅርብ ጊዜ በጣለው ዝናብ ገፈት ቀማሽ በመሆኗ አነሳናት እንጂ የዳቶ ቀበሌ ነዋሪ ዝናብ በመጣ ቁጥር ምን ይመጣብን ይሆን በሚል ስጋት መሳቀቁ የተለመደ ነው። ያው ክረምት ሲሆን አይነገርም፣ ምንም የሚነገር ነገር የለም። ያው መዝነቡን ከተማ መዝነቡን ካወቅሽ በቃ ተዘጋጅተሽ ነው የምትመጪው። ሞተርም ምንም ይዘሽ አትመጪም፣ ተዘጋጅተሽ ነው የምትመጪው። በቃ ይሄ ሁሌም ያለ ነገር ስለሆነ የለመድነው ነገር ስለሆነ ምንም እንትን ማድረግ አይችልም። ሀይቅ ይሆናል፣ በቃ እንዳለ ሀይቅ ይሆናል። መምረጥ አትችይም። በቃ የምትመርጠሽ የምትሄጂው ቦታ አንድም ቦታ የለም። ሁሉም ኤቭሪቲንግ ከዚህ ከጨርቃ ጨርቁ ጀመረ እንትኑ ከዱቄት ፋብሪካ ጀመረሽ ወደዚህ ያለው ወደ ታች ስቴጅ ደግሞ እየጨመረ ነው የሚሄደው። በጣም እንትኑ እያደገ ነው የሚሄደው። ይገባል። ወርታች ያለው ሰዎች አሁን ከዚህ ወርታች ያለ ሰው እንዳለ ጎርፍ ነው የሚገባበት እና ከፍተኛ የሆነ ፍሎ ነው ያለው እዚህ አካባቢ ያለው። ከዚህ ጋር የሚወርድ ውሃ ብታይ ከከተማ ውስጥ የሚመጣ ውሃ ይመስላል። በጣም አደገኛ ፓወር ያለው ውሃ ነው የሚመጣው። ስለ ጎርፍ እንኳን በጣም ከባድ ነበር የዛን ጊዜ። ከዚህ በፊት ያየነው ጎርፍ በባልዲ ነው ከቤታችን የምንቀዳው እንጂ እንደዚሁ ምን መልስ አይደለም፣ ምቻልም አይደለም። ከአቅማችን በላይ ነበር። እንደ ማሳያ የዳቶ ቀበሌን አነሳን እንጂ በከተማዋ ባሉ በአራቱም አቅጣጫዎች ላይ ዝናብ በጣለ ቁጥር ጎርፍ መተኛቱ የተለመደ ሆኖ ሰንብቷል። በሐዋሳ ከተማ ጥቂት ዝናብ በዘነበ ቁጥር በዋና ዋና አስፋልቶች ሳይቀሩ ውሃ መተኛት፣ መኪናዎች አላሻገር ማለትና በርካታ ችግሮች መከሰቱ በሐዋሳ ከተማ በየክረምቱ የተለመደ ሆኖ ሰነባብቷል። ይህም ለምሳሌ ዳቶ ላይ ካያችሁ ዳቶ ከሴራሚክ ተነስቶ ወደ ዳካ የሚሄደው ከ1 ኪሎ ሜትር 1.5 አካባቢ ኪሎ ሜትር የሚረዝም ድሬኔጅ ነው። ይህም በተለይ አይታችሁ ከሆነ ሃይዌይ ላይ ዳቶ አካባቢ ላይ መግቢያ ላይ በጣም ከፍተኛ የሆነ አስፋልት ላይ የሚተኛ ውሃ ነው ያለውና ያንን ሁሉ ችግር የሚቀርፍ ነው የሚሆነው እዛ ላይ። ምክንያቱም የተለያዩ ከልቨርቶች ወደዚህ ዲች እና ድሬኔጅ ስለሚሰራ እዛ አካባቢ ላይ ዳቶ መግቢያ ላይ ያለውን ችግር የሚቀርፍ ነው የሚሆነው። ሌላው ቅድም አንቺም እንደጠቀስሽው በተለይ ዋንዛ አካባቢ ላይ ከፍተኛ ችግሮች ናቸው ያሉትና እዛ ላይ አሁን ምንድነው እያደረግን ያለ ነው፣ ቀድሞ የነበሩ ፕሪካስቶችም አሁን የማርጀት የመሰባበር ምልክቶች አሉ። እነዚህን የመቀየር በተለይ ያረጁ ፕሪካስቶችን የመቀየር ስራ ተጀምሯል። ሌሎች ደግሞ ያልተገናኙ መስመሮች አሉ። አይታችሁ ከሆነ እዛ ጫፍ ላይ ኢትዮጵያ ሱፐር ማርኬት አካባቢ ላይ ከዛኛው የሚመጣውን ተቀብሎ ከዛኛው ወደ መናሪያ ከሚሄደው መስመር ጋር ያላገናኘ ነው የነበረውና እዛ ይተኛል ለረጅም ሰዓት ይቆያልና እሱን ያንን የማገናኘት የመጠገን ስራ ኦልሞስት አይታችሁ ከሆነ ተጀምሯል። እሱ ላይ እንደዛው ማድረግ ፕሪካስት እንዲሸፈን ከዛ ከአቶቴ መስመር የሚመጣውን ተቀብሎ የሚያስተላልፍ ይሆናል። ወደ ስቴዲየም መስመር የሚያስገባውንም አይታችሁ ከሆነ እሱም ፕሪካስቱ በጣም ያረጀ ከመሆኑ አንፃር እሱንም የመሸፈን ስራ ኦልሬዲ በአዲስ ፕሪካስት የመቀየር ስራ ተጀምሯል። በአንድ በኩል ያለው ሙሉ ሙሉ ቀይረናል። በዛኛው ደግሞ ወደ መናኸሪያ ወደ መናኸሪያ የሚወስደው መስመር ላይ ደግሞ ትልቅ እንትን አለ። አይታችሁ ከሆነ እሱ እዛው ፊል ተደርጎ ማንሆል በሚሆን መንገድ እንዲጠገን የማድረግ ስራ እየሰራን ነው። ሌሎች ቦታዎችም አሉ። ለምሳሌ ጎድጓዳ አካባቢ ብዙ ጊዜ ችግሮች አሉ። ይህንንም ለይተን በአጭር ጊዜ ውስጥ አሁን ወደ ስራ እየገባን ያለንበት ሁኔታ ነው ያለው። ወደ ጨፌም ስትሄዱ ጨፌ አካባቢ ላይ ችግሮች አሉ።
ጨፌ ላይ በሁለት መንገድ ነው በሁለት የሚያገናኝ እየሰራ ነው ያለ ነው። አንደኛው ከጨፌ ጤና ጣቢያና ከጨፌ ላይ አካባቢ ዲያስፖራ አካባቢ ያለው ወጪ ቆጣቢ ቤት ያንን መስመር በሙሉ ይዞ ከነባሩ ድሬኔጅ ጋር የሚያገናኝ እየሰራ ነው። በተለምዶ ሊንዳ ካፌ የምንለው አለ። ከሱ ወደ ግንበ ገነት የሚሄደው መስመርም ኮኔክትድ እያደረግን ነው ያለንና እነዚህ በተለይ ከተማው ላይ የሚኖረውን የጎርፍ ጫና ሊቀንሱ የሚችሉ ናቸው። በዚህ አመት ይዘን እየሰራን ያለ ነውና አጠቃላይ አንዳንዶቹ በዲዛይን የሚስተካከሉ በተለይ በፊት በነበረው ሁኔታ በዲዛይን የቆዩ አሉ። እነዚህንም የመፍታት አዝማሚያ ላይ ስላለን በተለይ ከዚህ ከመናኸሪያ ከሳውዝ ስታር ተነስቶ እስከዛ የሚሄደው ላይ ዋናው ተቀባይ እዛ ግሎባል ጋራጅ አካባቢ ላይ አንድ ዌትላንድ ያስፈልጋል። እሱን አሁን ከተቋራጭ ጋር ቲሲዲ የሚባለው ተቋራጭ አለ። ሰሞኑን መጥቶ ከነሱ ጋር ኦልሬዲ ዲዛይኑን ገምግመናል። ይሄ ወደ ተግባር የሚቀየር ከሆነ አጠቃላይ እዛ መስመር ላይ ያለውን የጎርፍ ችግር ይፈታል የሚል ሀሳብ ነው ያለን። ዳቶ ትልቅ ብዙ ቅሬታ ሲነሳ የቆየ አካባቢ ነው። ጨፌ ጤና ጣቢያ አካባቢ ያሉ ወደ ግንቢ አካባቢ ያሉ እና ጎርጋዳ ሰፈር ያው በተለያዩ አካባቢዎች እንዲህ አይነት ችግሮች ይስተዋላል። ስለዚህ አንዱና ትልቁ ችግር ድሬኔጆቻችን ቀድመን ከዝናብ በፊት ማጽዳትና ነዋሪው ደግሞ በዝናብ ወቅት ምንም አይነት ቆሻሻ ወደ ድሬኔጅ ውስጥ እንዳይገባ የመጠበቅና የማጽዳት ኃላፊነት ሁሉም ከየደጃፉን የሚያጸዳ ከሆነ የሚጠብቅ ከሆነ ቆሻሻ ማይጥል ከሆነ ያሉ ድሬኔጆቻችን የመደፈን እድላቸው እየቀነሰ ነው የሚመጣው። ሁለተኛው ሰፋፊ ድሬኔጆች በከተማ ውስጥ ቢኖሩም ኔትወርክ አይደሉም። እርስ በርስ ከማናበብና ትናንሽ ድሬኔጆቹን ከትላልቆቹ ጋር የማገናኘቱ እንትን ጉድለት ያለበት ነው። ስለዚህ ቅድም የጠቀስሻቸውን አካባቢዎች በሙሉ ለይተናል። በተለይ አሁን ዋንዛ አካባቢ ታቦራ አንደኛ ደረጃ አካባቢ የሚፈጠረው ጎርፍ እዛ ትልቅ ከልቨርት ቦክስ ተሰርቷል። ከዋንዛ ጀምሮ እስከ ታቦራ አንደኛ ደረጃ ትምህርት ቤት እሱ ድሬኔጅ እዛ የሚያበቃ ሳይሆን እስከ ግሎባል ጋራዥ ደርሶ ዌትላንድ ነው የሚሰራውና ስለዚህ ያ አካባቢ የዌትላንዱ ዲዛይን የተወሰነ ጉድለት አለበት ተብሎ ማሻሻያ እንዲደረግ ተብሎ የቆየ ጊዜ ወሰደ ተግባር ነው። ስለዚህ በዚህ አመት ምን ማድረግ አለብን የሚለው ዛሬን ጨምሮ በተለይ ቲሲዲ የሚባል አማካሪ ድርጅት ነው ይሄንን ዲዛይን የሚሰራውና በተለያዩ እንትኖች በራይት ኦፍ ዌይ ኢሹዎች በተለያየ ችግር እስካሁን ቶሎ ያልተጠናቀቀበት ሁኔታ ነው ያለው። ስለዚህ አሁን ጊዜያዊ ሶሉሽን ምን መሆን አለበት? ዘላቂ ለ15 ለ20 ዓመት ይሄ ችግር እንዳይከሰት ምን ማድረግ አለብን የሚለውን ዲቴይሊ በአማካሪዎች በከተማ ውስጥ ያሉ ድሬኔጆችን ኔትወርክ ከማድረግ አንጻር ብዙ አማካሪዎችን አሰማርተን አሁን እየተሰራ ያለበት ሁኔታ ነው ያለው። ስለዚህ ይሄ ዲዛይን ማለትም የግሎባል አካባቢ የሚሰራው ዲዛይን አሁን በጨረታ ሂደት ላይ ነው ያለው። እሱ እስከሚያልቅ ድረስ ጊዜ ይወስዳል። ጊዜያዊ ሶሉሽን ምን መሆን አለበት የሚለውን ዛሬም ተነጋግረናል። ስለዚህ እሱን ቴክኒካሊ ያሉ ጉዳዮችን አማካሪ ድርጅቶችና የኛ ባለሙያዎች በጋራ መፍትሄ የሚሆነውን ሀሳብ እያመጡ ናቸው። ስለዚህ ቅርብ ጊዜ ይህንን ተግባራዊ ስናደርግ በተወሰነ ደረጃ ችግሩን ይፈታል ብለን ነው የምናስበው። በርካታ የንግድ እንቅስቃሴ በሚደረግበት የቱርፋት አካባቢን ጨምሮ ወደ ሐዋሳ መምህራን ኮሌጅ አካባቢና ሌሎችም የከተማዋ ሰፈሮች ውሃ መተኛትና ወደ ግለሰብ ቤቶችም ጎርፍ እየገባ የመፈናቀል አደጋን ሲያደርስ እንደቆየ የሚታወቅ ነው።
ይህንን ችግር በየዓመቱ እያየ ያለው የከተማው ማዘጋጃ ቤት ከወዴት ይሆን? ዘላቂ መፍትሄስ መስጠት ለምን አቃተው? ዳቶ አካባቢ ያለውን ሙሉ በሙሉ በዚህ ዓመት ችግር ሆኖ መቀጠል የለበትም። እዚያ ያደረግነው አንዱ የመንገድ ከፈታም ጥያቄ ነበረ። እሱን በተለይ ትላልቅ መንገዶችን የከፈታ ስራ ሰርተናል። እሱን እንደጨረስን የድሬኔጅ ግንባታ ለማካሄድ ስናስብ ያው ብዙ የመብራት መስመር፣ የውሃ መስመር፣ የቴሌ መስመር ብዙ የሚያወሳስቡ ነገሮች አሉ። እነዛን በሙሉ ክሊር የማድረግ ስራ ሁሉንም ጨርሰናል። ስለዚህ አሁን ላይ ያው ትናንትም ሄደን አይተናል። ግንባታው በተሻለ ፍጥነት እየሄደ እንዳለና ስለዚህ በሁለት ወር ውስጥ ሙሉ በሙሉ ይጠናቀቃል ብለን ነው በትኩረት እየሰራን ያለ ነው። ኮረም አካባቢ ያለውንም ችግር ለመፍታት ከዚህ በፊት በዚህ ከአበሻ ሆቴል አካባቢ የሚፈጠረው መለስተኛ ድሬኔጅ ያስፈልጋል፣ መገንባት ያስፈልጋል። እሱ ይገነባል። ሁለተኛ ከምስራቅ ክፍለ ከተማ እስከ ሰርክል ድረስ የሚመጣው ውሃ ነው ኦቨርፍሎ የሚያደርገው። ወደ ታች ስንሄድ በቀኝ እጅ በኩል ትልቅ ድሬኔጅ አለ። ስለዚህ እሱን የማገናኘት ስራ ብቻ ነው እዛ የሚያስፈልገው። ስለዚህ ይህንንም ከአማካሪ ድርጅቶች ኃላፊነት ወስደው ዲዛይን ጨርሰውታል። ስለዚህ እዛም የሚፈጠረው ችግር አሁን ቅርብ ጊዜ ማሽነሪዎች ይገባሉ። እዛ አካባቢ የሚፈጠረው ጎርፍ ችግር የሚፈታ ነው የሚሆነው በዚህ ዓመት። ሌላው በተለይ ትሩፋት አካባቢ፣ አቶቴ አካባቢ የሚፈጠረውንም ችግር ለመፍታት ያ መስመር አሁን በፕሪካስት እየተሸፈነ ነው ያለ። ትሩፋት አካባቢ ያለው አስፋልት ከዚህ በፊት የመኖሪያ አካባቢ ነው የነበረው። መንገዱ ወደ አስፋልትነት ሲቀይር ደግሞ የቢዝነስ አካባቢ የዞኒንግ ለውጥ ነው የታየው። ስለዚህ እዛ ከፍተኛ የሆነ የተሽከርካሪም የሰውም እንቅስቃሴ አለ። ስለዚህ የነባር ድሬኔጆቹ ክፍት ነበሩ። ስለዚህ ያን መስመር ሙሉ በሙሉ የመሸፈንና ለተሽከርካሪም ከዚህ በፊት ብዙ አደጋዎች ድቾቹ ክፍት ስለሆኑ ብዙ አደጋዎች ይከሰታሉ። እግረኛም የሚወድቅበት በሞተር የሚንቀሳቀሱ ብዙ አደጋ የሚደርስበት ነው። ያንን ችግር ሙሉ በሙሉ መፍታት ይቻላል። ስለዚህ እኛ ይሄንን ለመፍታት አንደኛ አቶቴ ዋርካ አካባቢ አሁን አዲስ የተሰራው አስፋልት ወደ ዋንዛ የሚያመጣው ትልቅ ድሬኔጅ ተገንብቷል። ስለዚህ ከወልደ አማኑኤል ባለ ጎዳና ወደዚህ የሚመጣው ጎርፍ በሙሉ ከዛኛው ድሬኔጅ ጋር የማገናኘት ስራ ይሰራል። ስለዚህ የካችመንት ኤራው በጣም እያነሰ ይመጣል ማለት ነው። ሌላው አብዛኛውን ጊዜ ጎርፍ የሚከሰተው ከከተማ አስተዳደሩ ወደ ታች ወይም ወደ ዋርካ ሆቴል ስንሄድ በግራ እጅ በኩል ነው ብዙውን ጊዜ ጎርፍ የሚፈጠረው። ስለዚህ ከመካነ ኢየሱስ ቤተክርስቲያን ጀምሮ እስከ ዋርካ ወይም ያንን ሩት ይዞ እስከ ማውንቴን ስናክ ድረስ ያለው ደብዝ ያለው ድሬኔጅ የማስፋቱ ስራ ይሰራል። ስለዚህ ይሄንን ካደረግን ችግሩ እየተፈታ ይሄዳል የሚለውን ይዘን እየሰራን ያለ ነው። ከቲቲሲ አስፓልት ጫፍ ጀምሮ በትምህርት ቤት በታቦር ሃይስኩል ትምህርት ቤት አጥር አድርጎ ቀጥታ እስከ ጤና ቢሮ ድረስ የሚወስደው ድሬኔጅ ዲዛይኑ እየተሰራ ነው ያለው። ስለዚህ ቅርብ ጊዜ እሱንም ተግባራዊ ካደረግን እዛ የሚፈጠረው ጎርፍ ችግር የሚፈታ ይሆናል። እንደዛው ጨፌ አካባቢ ጨፌ ጤና ጣቢያ አካባቢ እነዛ ከቁጠባ ቤቶች በስተጀርባ ያሉ ነዋሪዎች ለብዙውን ጊዜ ለጎርፍ መጥለቅ አደጋ ይደርስባቸዋል። እሱንም ለመፍታት ኦልሞስት ትልቅ ነባር ድሬኔጅ አለ። ከሱ ጋር ኔትወርክ የማድረግና ከተለያየ አካባቢ የሚመጣውን ጎርፍ አገናኝቶ እዛ ጎርፍ እንዳይፈጠር የማድረጉ ስራ በስፋት እየሰራን እንገኛለን። ስለዚህ አብዛኛውን ጊዜ ዝናብ ሲዘንብ ዲቾቹ በጎርፍ ሲሞሉ
ድሬኔጆቹ ክፍት ሲሆኑ ብዙ አደጋ ይደርሳል። ስለዚህ ዋንዛ አካባቢ አሁን እንደዚህ አይነት ነገሮች ይከሰቱ ነበር። ብዙውን ጊዜ እዛ ዝናብ ሲዘንብ ሞተረኛ ይገባል፣ መኪና አደጋ ይደርሳል። ያንን ለመቆጣጠር በዚህ ዓመት እንደዚህ አይነት ስህተት መፈጸም የለበትም የሚለውን አቋም ይዘን ቀድመን እዛ ያለውን ድሬኔጅ ክሊር የማድረጉ ፕሪካስቶቹ የተሰበሩትን የመቀየር ስራ እዚህ ከአሮጌ መናኸሪያ ወደ አቶቴ ስንታጠፍ ክፍት ድሬኔጅ ነበረ። ብዙውን ጊዜ አደጋ ይደርሳል። ያንን ሁሉ የመገንባትና የመሸፈኑ ስራ አሁን ቅድሚያ ሰጥተን እየሰራን ያለንባቸው ጉዳዮች ናቸው። ፈጣኝ ምላሽ ከመስጠት ረገድ ያሉ በእርግጥ የጀማመርናቸው ስራዎች አሉ። እንዳልኩት ያው ከተማውም ሰፊም ከመሆኑ አንጻር ሁሉም ቦታ ላይ ያሉ ችግሮችን በአንድ ጀንበር መቅረፍ ላንችል እንችላለን። ጥረቶች አሉ። ይሄ ጥረቶች ደግሞ በቂ ነው ብለን ላንወስድ እንችላለን። ነገር ግን እነዚህ ህብረተሰቡ የሚያነሳቸው ቦታዎች፣ ቅሬታ የሚያነሳቸው ቦታዎች ላይ ለመለየት ለይተን ደግሞ አፋጣኝ እርምጃ፣ አፋጣኝ መፍትሄ ማስቀመጥ ግዴታ ነው የሚሆነው። ይሄ እየተደረገ ነው ያለውና በተለይ እንደዚህ አይነት ቦታዎችን ለይተን እንሰራለን የሚል ሀሳብ ይኖረኛል። ይህንን አጠናክረን እንቀጥላለን በአጭር ጊዜ ውስጥ ለመፍታት። አቶ ተስፋዬ ኢዮብና ወይዘሮ አዳነች ምስጋና በታቦር ክፍለ ከተማ አሊቶ መንደር ነዋሪ ናቸው። በሰፈራቸው ኮብልስቶን ሲሰራ የተሰሩ በኮብልስቶን የውሃ ማውረጃው ቦኖችን ለመሸፈን የተሰሩ ፕሪካስቶች በመሰባበራቸው ምክንያት መውጫ መግቢያ አጥተው ከመቸገር አልፈው ቤት ንብረታቸውን እስከ መውደም ሁሉ እንደደረሰ በምሬት ይናገራሉ። በተለይም የኮብልስቶኑ መጣበብ ጋር ተያይዞም መኪናዎች ሲያልፉ የተነጠፉ ፕሪካስቶችንም በመሰባበራቸው ምክንያት ጉዳቱ ከፍተኛ መሆኑን አቶ ተስፋዬና ወይዘሮ አዳነች አጫውተውናል። እኔ አሁን ይሄንን ቤት የኔ ቤት ነው። ይሄ ቤት 3 ጊዜ ነው በአመት 3 ነው የተጠገነው። ይሄ ቤት ሰው በአሁኑ ሰዓት አይደለም አንድ ልጅ ማስተማር፣ ትምህርት ቤት ክፍያ አለ፣ ኑሮ ውድነት አለ። እኔ በደሞዝ የሚተዳደር ሰው ነኝ። ግን 3 ነው ይሄ ቤት እየተሰራ ማለት ነው። ይህንን እንትኑን እየሸሸ መኪና በዛ ሲዞር ቤቱን ገጭቶ ያልፋል። ድንጋይ የሚሸከም ይሄ ትልልቅ መኪናዎች ደግሞ ያን ቤቱን በጭቃ የተሰራ ቤት አንደ ገፋ ማለት ግድግዳም እንዳለ ነው። ክራክ ይሄ ክፍተት ይሄ ፕሪካስቱ በጣም ቁርጥ እንትን ነው። 1 ሜትር አልሞላም። 1 ሜትር ካለ መሙላቱ መንገዱን አለ እንትኑን አለ መሸፈኑ የተነሳ ወዳውኑ እንትን ድቹ ውስጥ ስለገባ እንትኑ ፕሪካስቱ ያን መንገድ እየሸሸ ነው መኪናዎች ቤቱን የሚገጩ። እንግዲህ መጀመሪያ ይሄ ሰፈር ኮብልስቶን ከተሰራ በኋላ ይሄ የተገጠመው ዲቹ በትክክል አልተገጠመም። የመጣው መግጠሚያና የተቆፈረው ጉድጓድ ተመጣጣኝ አይደለም እና ሲሰሩት እንደ ነገሩ ሰርተውት ነው ይሄዱ። ከዛ ባሻገር ምንድነው የሆነው? ከኛ ጀርባ ኮብልስቶን ይሰራ ነበረ እና ከባድ መኪኖች በዚህ ነበር የሚያልፉት። በሚያልፉበት ሰዓት ማቴሪያል ጭነው ድንጋይ ጭነው አሸዋ ጭነው በዚህ ነበር የሚያልፉት እና ሲመጡ 2 ከባድ መኪኖች ናቸው የሰበሩት ማለት ነው። እና በሰዓቱም አመልክተናል፣ ግን የተሰጠን ምላሽ የለም። ያው አንዳንድ ሰዎችም ባለስልጣናትም የሰፈር አካባቢ ሰዎችም እዚህ ውስጥ ገብቶ ማይወጣ የለም። ባለ ሞተር ብቲ ባለ መኪና ብቲ ለሊት አሁን ወተን ስንሸከም ነው መኪና የምናድረው። ከ3 ቀን በፊት እንደውም ትልቅ መኪና እዚህ ውስጥ ገብቷል። ሰፈሩ ተባብሮ ነው እንዳለ ተሸክሙ ይሄዳል እና ጎርፍም ሲመጣ ይሄ ክፍት ስለሆነ ወደ ላይ ነው የሚፈሰው። በዛ ላይ ህፃናት ያሉበት ሰፈር ነው። እንግዲህ ሁሉ ህፃናት አለ እዚህ ሰፈር ላይ። ስለዚህ ሰዎች ደግሞ ቆሻሻ ይጠቀማሉ። ይሄ ክፍት ስለሆነ ይደፋል። ያ ሽታ በየጊዜው ጉንፋን፣ የተለያየ በሽታ ቢምቢ ይራባል። እዚህ ወባ እያጠቃን ያለውና ብዙ ነገር ነው ያለው እዚህ ጋር ያለው ነገር ማለት ነው። የህዝቡን የመንገድ ችግር ይፈታሉ ተብሎ በተሰሩ የኮብልስቶን መንገዶች ላይ የፕሪካስቶች መሰባበር ለምን ይፈጠራል? ከጥራት ነው ወይስ ከአጠቃቀም ነው ችግሩ? ከተሰበሩስ በኋላ የባሰ እንግልት ሳያመጡ በፊት መጠገንስ ምንድነው የሚከብደው? የከተሞች ባህሪ መሰረተ ልማትን መስራት ብቻ ሳይሆን የተሰሩ መሰረተ ልማቶችን ደግሞ መልሶ የመጠገን ስራ በጣም ክሪቲካል። ይሄ ዓለም ባንክም በሚደግፈው ፕሮግራም ላይ ስንመለከት
ሜንቴናንስ በጣም ወሳኝ ጉዳይ ነው የሚሆነው እና ለዚህ ምንድን ነው ያደረግነው? እንደዚህ አይነት ችግሮች በየቦታው ነበሩ። አምና ብዙ ሰርተናል። በተለይ በፕሪካስት በዚህ አመት ዳብል ነው ያደረግነው። ወደ አጠቃላይ ቁጥሩን ባልሳሳት 16000 አካባቢ ፕሪካስቶችን እያዘጋጀን ነው ያለነው። ስለዚህ እነዚህን ካየሽ አንደኛው ይሄን ያክል ፕሪካስት በከተማ አስተዳደሩ ሲዘጋጅ እንደ ፕሮጀክት ሲያዝ ይሄ ለመጀመሪያ ጊዜ ነው። ስለዚህ ይሄ 16000 ፕሪካስቶች በጣም ብዙ በቁጥር ከወሰድን፣ ስለዚህ ለሁለት ዓላማ ነው ይሄ ታለም። አንደኛው ከተማ ውስጥ በፕሪካስት ያልተሸፈኑ ቦታዎች አሉ። እነዚህን ከወሰድሽ አንደኛ ለከተማ ውበትም አስቸጋሪ ናቸው፣ ለሌሎች ነገሮችም ተጋላጭ ነው የሚያደርገው። ስለዚህ የመጀመሪያው ፓርት እንደዚህ በፕሪካስት ያልተሸፈኑ ቦታዎችን በፕሪካስት የመሸፈን ስራ፣ ለምሳሌ ከከተማ አስተዳደር ወደ አቶቴ አድርጎ ስሙዳ ወይም ገብርኤል አካባቢ የሚያደርገው መስመር አለ። ከጤና ከከተማ አስተዳደር እስከ ዋንዛ የሚሄደው መስመር አለ። ጤና ቢሮ ወይም ጤና ኮሌጅ አካባቢ ያለው መስመር አለ። ስለዚህ እነዚህን ዲቾች በፕሪካስት የመሸፈንና እነዚህ በሚሸፈኑበት ጊዜ ለከተማ ያለው ውበት በጣም ድንቅ ነው የሚሆነው። አንደኛ ውበት ብቻ አይደለም። ለምሳሌ አሁን አቶቴ አካባቢ ላይ ከወሰድሽ ለከተማም ውበት ነው፣ ስፔስም ፈጥሯል። ተጨማሪ ስፔስ ክሬት ማድረግ ችለዋል እና እነዚህን የማድረግ ስራ ነው የሚሆነው የመጀመሪያው። ሁለተኛው ደግሞ የተበላሹ ፕሪካስቶችን የመጠገን ወይም የመቀየር ስራ ነው የሚሆነው። ስለዚህ የተለያዩ ቦታዎች ላይ ቀይረናል። ቅድም እንዳልኩሽ ዋንዛ ላይ አንዱን ሳይድ ቀይረናል። በጣም የተፈረካከሰ ነው፣ መኪኖች በጣም ይቸገሩ ነበረ። ሌሎች ቦታዎች ላይ ከወሰድሽ ለምሳሌ ፉራ ትምህርት ቤት አካባቢ ወደ አሊቶ የሚወስደው መስመር ሙሉ በሙሉ ያንን ሁለቱን ላይን ቀይረናል። ሌሎች ቦታዎችም ላይ እየቀየርን ነው ያለ ነው። ስለዚህ አሁን የመጀመሪያ ያደረግነው እነዚህ ዋና ዋና መስመሮች ላይ ዋና ዋና አስፋልት መንገዶች ላይ ያሉትን የመጠገን ስራ ነው የጀመርነው። ቅድም ያነሳሻቸው ቦታዎችም ኢምፖርታንት ናቸው። ውስጥ ለውስጥ ያሉ መስመሮች አሉ። እነዛም ተለቅሞ ተወስዷል። ስለዚህ አይታችሁ ከነበረ ፕሪካስት በጣም በገፍ ነው እየተመረተ ያለው ፕሮጀክቱ ላይ አይታችሁ ከሆነ። ስለዚህ እነዚህ በተለይ የፕሪካስት ችግርን በሜንቴናንስ እና አዲስ ፕሪካስት በመሸፈን አቅደን እየሰራን ስለሆነ ሁሉንም ቦታ እናዳርሳለን። ያው አንድ ስለሆነ የሚሰራው መጀመሪያ ዋና ዋና መንገዶችን ይሰራሉ። ከዛ ቀጥሎ ደግሞ ውስጥ ለውስጥ ያሉ ፕሪካስቶችን የመሸፈን ስራ ይሰራል የሚሆነው ማለት ነው እና ህብረተሰባችንም ይህንን በትዕግስት ይጠብቃል። ሁሉም ቦታ እንደርሳለን። የመንከባከቡ ስራ ላይም ትኩረት ተደርጎ መሰራት አለበት። ያው በየቦታው የተሰበሩ ፕሪካስቶች አሉ። ያው ከዚህ በፊት የነበረው ፕሪካስት ስንል ያው በቀላሉ ልክ የተሰበረውን የምንቀይር አይነት ብቻ አይደለም፣ ብዙ ገንዘብ የሚጠይቅ ያው በዚህ አመት ከ50 ሚሊዮን ብር በላይ በጀት ተበጅቶ ነው። ያው ናሽናል ጨረታ ወጥቶ ነው ወደ ትግበራ ውስጥ የምንገባው። በዚህ ሂደት ውስጥ ነው አሁን የመዘግየት ሁኔታ የሚታየው። ስለዚህ እንዲህ አይነት ሁኔታ እንዳይከሰት ስቶክ ሊኖረን ይገባል የሚለውን አቋም የያዝን ያለን። አሁን ፕሪካስት ሲሰበር ጨረታን መጠበቅ የለብንም። ስለዚህ የተለያየ ሳይዝ ያላቸው በዚህ አሁን በአሸናፊው ድርጅት የተለያዩ ሳይዝ ያላቸውን ፕሪካስቶች አምርተን ስቶክ ውስጥ ማስቀመጥ አለብን። በዚህ አመት ያው በፊት ከነበረው ችግር ለሰን መውሰድ አለብን። ከዚህ መነሻ በዚህ አመት ብዙ ፕሪካስቶችን አንድ ቦታ ዳምፕ እናደርጋለን። ልክ እንደዛ የመሰበር አደጋ የመደርመስ አደጋ ሲያጋጥም ያለምንም ጨረታና ያለምንም ቢሮክራሲ ህብረተሰቡ ጥያቄ ሲያቀርብ ወዲያው የመቀየርና የማስተካከል ስራ ይሰራል ብለን ነው በዚህ አመት ያቀድነው። እስካሁን የቆየ ነው ያው የጨረታ ሂደቱ የራሱ ጊዜ የሚፈጅ ከመሆኑ አንፃር ጊዜ ወስዶብናል። ነገር ግን አሁን በየቦታው በተለይ እንትን ለረጅም ጊዜ ንግስት ፉራ ትምህርት ቤት አካባቢ በተለያዩ ቦታዎች የተሰባበሩ ፕሪካስቶች አደጋ ሲያደርሱ ሌቦች ጭምር ቀምተው ወደዛ የሚገቡበት ሁኔታ ይስተዋላል። አሁን ግን በየቦታው እንቅስቃሴዎች አሉ።
አንዱ የፕሪካስት የጥራት ችግር ሊሆን ይችላል። ሁለተኛውና ትልቁ ችግር ነዋሪውም ጉዳዩ የሚመለከተውም አካል ጥንቃቄ ማድረግ ያለበት አብዛኞቹ የኮብልስቶን መንገዶች ከ4 ቶን በላይ ተሽከርካሪ እንዲገባ አይፈቀድም። ስለዚህ ሐዋሳ ላይ ብዙ ችግሮች እየተስተዋሉ ያሉት አሁን በተሰሩ ኮብልስቶኖች በኮብልስቶን ዲቾች ላይ ትላልቅ ሲኖትራክ አፈር ጭነው ድንጋይ ጭነው የሚወጡ ከሆነ ኢሚዲየትሊ ዛሬ ሰርተን ነገ ይፈርሳል። ስለዚህ ብዙ ቦታ እንደዛ አይነት ችግሮች እኛም እያየን ያለ ነው። ይሄ ከትራንስፖርት መምሪያም ጋር በመቀናጀት አንደኛው ምልክት የማስቀመጥ ኃላፊነት የኛም የትራንስፖርት መምሪያም ድርሻ ይሆናል። ሌላው ነዋሪው ራሱ ጥንቃቄ ሊያደርግ ያስፈልጋል። ስለዚህ ኮብልስቶን ሲሰራ ለቤት መኪኖች ብቻ ነው እንዲንቀሳቀሱ የሚፈቀድ እንጂ ከ4 ቶን በላይ የሆኑ ተሽከርካሪዎች ሲገቡ ለብዙ ዓመታት የሰራናቸው መሰረተ ልማቶች ኮብልስቶኖች ይፈርሳሉ፣ ፕሪካስቶች ይሰበራሉ። ይሄንን ነዋሪውን በዚህ ልክ የነነት ስሜት የባለቤትነት ስሜት ኖሮት ሊጠብቅ ሊያንከባክብ ያስፈልጋል የሚል ነገር ይኖረኛል። ስለዚህ በእኛ በኩል መስተካከል ያለባቸው ከጥራት ጋር ያሉ ጉዳዮች ናቸው። ስለዚህ በዚህ ዓመት የሚሰሩ ፕሪካስቶች ጥራታቸው የተጠበቀ መሆን አለበት የሚለው ይሄንን ባለሙያው በቅርበት እየተከታተለ ቴስት እየተወሰደ ነው አሁን እየተሰራ ያለው። ጥገናዎቹን ጀምረናል። ይሄ ጥገና ገና ጀመርን እንጂ ብዙ ቦታዎች አሉ። በተለያዩ አካባቢዎች ያሉ የተሰባበሩ ፕሪካስቶችን መረጃ ሰብስበናል። የመቀየሩ የመስራት ሁኔታ እየተሰራ ነው ያለውና ስለዚህ ትላንትም ያየነው ሄደን ስናይ ብዙ ችግር እንዳለባቸው ነዋሪዎቹ ሲያነሱ ነበረ። ይሄ ደግሞ አሁን ስለጀመርን በዚህ ቀን እንኳን ባህልን በዚህ ሳምንት ውስጥ የሚፈታ ነው የሚሆነው። ለምን በጣም የተወሳሰበ አይደለም። መሰረተ ልማት የህብረተሰቡ የከተማውን፣ ስለዚህ ከተማ አስተዳደሩ ብቻውን ይሄንን የመጠበቅ የመንከባከብ እንትን ላይኖረው ስለሚችል በተለይ ህብረተሰባችን እዚህ ላይ መስራት ይፈልጋል። እኛ ደግሞ ያደረግነው ምንድነው በተለይ ጥራት ላይ ኮምፕሮማይዝ አላደረግንም። አይተሽ ከሆነ በደንብ ቀን በቀን ሄደን ነው ቼክ የምናደርገው። ስለዚህ ጥራቱን ስታይ በጣም ቆንጆ ጥራት ያለው ፕሪካስቶች ነው አሁን እየተመረቱ ያሉት። ስራ አሁን ውል ገብተን ከጀመርን 45 ቀን አካባቢ ነው። አሁን ስራ ከጀመርን ወዲህ የሰራ ነው ፕሮግረሱ ቢያንስ ከ40% በላይ ሄደናል። 40 እስከ 50% የተያዘው ፕሪካስ ወደ 14-15 ሺህ አካባቢ ነው። አሁን ያመረትነው ከ5500 በላይ ደርሰናል። ከስር ደግሞ የደረቁትን ኪውሪንግ ታይሙን የጠበቁትን ወስተን እያስቀመጥን ነው። ዞራቸው አይታችኋል መሰለኝ ወደ አቶቴ አካባቢ፣ በዚህ በስቴዲየም በወልደ አማኑኤል አካባቢና ስራውን ደግሞ በተሰጠን ስታንዳርድ መሰረት በኳሊቲ ጥራቱን በጠበቀ መሰረት እየሰራን ያለ ነው። በሰጠን ኳሊቲ በሰጠን ስታንዳርድ መሰረት ነው እየሰራን ያለ ነውና በኳሊቲ በኩል አንደራደርም። በድርጅታችንም በዚህ በስራ በኳሊቲ የሚደራደር ድርጅትም አይደለም። ስናስቀምጥ ከስር ቆሻሻ አንስተን ነው የምናስቀምጠው። እኛ ካስቀመጥን በኋላ ያው ከተቀመጠ በኋላ ኦልሬዲ እኛ አስቀመጥን ማለት እነሱ ነው ሱፐርቫይዘሮች አሉ እናስረክባለን። ከዛ በኋላ የሚመጣው ቆሻሻ የከተማ አስተዳደሩ ነው ያው የሚያነሳውና እኛ በሰጠን ስፔሲፊኬሽን መሰረት ቆሻሻውንም እያስነሳን ነው የምናስቀምጠው። ሐዋሳ ከተማ በጥሩ ስሟ ከሚያስነሳት ነገር አንዱ የሆነው የኮብልስቶን ስራዎቿ ከቅርብ ጊዜ ወዲህ የጥራት ችግርም እንደሚስተዋልበት ነዋሪዎች ያነሳሉ። አረ በጣም ከባድ ነው። እንደነገርኩሽ እኮ ነው። ቆሻሻ ሰው ሲጀምር ጤና ኤክስቴንሽንም ሰፈሩን የሚያውቀው አይመስለኝም። ከቤት ወደ ውጭ ነው ቆሻሻ የሚደፋው አካባቢው ማለት ነው። ኮብልስቶን ተብሎ የተሰራውንም ኮብልስቶን ተመልከች፣ አፈር ነው፣ በትክክል አልተሰራም። አፈር ይዘን ነው ወደ የቤታችን የምንገባው። ሲቀጥል ሰው ለቆሻሻ የሚጠቀምበት ይደፋል። አሁን ባለቤቶች እንኳን ባይጠቀሙ ተከራይ በየግቢው አለ እና ያንን ፍሳሽ ወደዚህ ውስጥ ነው የሚጨምሩት።
ያ ፍሳሽ ደግሞ ይሞላል። በጣም እንግዲህ እንደምታዩት ነው። በጣም ይገማል። አካባቢው ልጆች ህፃናት በጉንፋን ይጠቃሉ። ኳስ ይጫወታሉ። እዚቹ መንገድ ላይ ኳስ ይገባል። አብረው ገብተው ጉድጓድ ውስጥ ነው ይዘው የሚያወጡት ኳሱ እና እንደዚህ አይነት ነገር አለ። ከጥራት አንጻር ያለው ጉዳይ የኛ ድርሻ አለ፣ የነዋሪው ድርሻ አለ። ከተሰራ በኋላ ደግሞ ቅድም ያነሳሻቸው ኮብልስቶን ሲሰራ አፈር፣ ድንጋይ፣ አሸዋ የተለያዩ ነገሮች ይከመራል። ይሄ የከተማ አስተዳደሩ ምክር ቤት ያወጣው ህግና አዋጅ አለ። አንድም ሰው ቦታ ኖሮት ቤት ሲገነባ የተለያዩ ነገሮች ሲገነባ ቦታ ኖሮት መንገድ ላይ መድፋት የለበትም። ምንም ቦታ ከሌለውና ልክ ወደ ግንባታ ወደ ውስጥ እስከሚያስገባ ድረስ ምንም ማራገፊያ ቦታ ከሌለው ሲያራግፍ በካሬ ካልኩሌት ተደርጎ ክፍያ መክፈል አለበት። ለእያንዳንዱ ድንጋይ ይሁን አሸዋ፣ የትኛውም የግንባታ ቁሳቁስ በአስፋልት ይሁን በኮብልስቶን ሲያስቀምጥ ሲያራግፍ በቀን ካልኩሌት ተደርጎ በካሬ ሜትር መክፈል አለበት። ይሄ የሚደረገው ለምንድን ነው? ያ ኮብልስቶን ሲበላሽ መልሶ በዛ ብር ለመጠገን ታስቦ የወጣ ህግ አለ። ይሄንን ተግባራዊ ከማድረግ አንጻር በእኛ ዘርፍ በክፍለ ከተማ እስከ ቀበሌ እስከ ብሎክ መንደር ድረስ ጉድለቶች አሉ። ይሄ ያው በሚዲያ ይሄ ሀሳብም ሲተላለፍ ሁሉም ነዋሪ ይሄንን ሊተገብር ይገባል። ሁለተኛ ረጅም ቀን ኮብልስቶን ላይ በቆየ ቁጥር ያ ኮብልስቶን እየተበላሸ እንደሚሄድ ሁላችንም እናውቃለን። ስለዚህ ነዋሪው እዛ የሚጠቀመው የዛ አካባቢ ሰው ነው። ይሄ ሲበላሽ የሱ ንብረት የሱ አሴት እየጠፋ እየወደመ እንደሆነ ሊረዳ ያስፈልጋል። ጥራት ላይ ጉድለቶች እንዳይኖሩ ጥንቃቄ እናደርጋለን ሁልጊዜ። ስለዚህ ይህን ስራ የሚፈጠርላቸው ማህበራትም ሜንታሊቲው ላይ ብዙ መሰራት አለበት። ምክንያቱም ትርፋችንን ብቻ ማክሲማይዝ አድርገን ማየት ብቻ ተገቢ አይመስለኝም ዝም ብዬ ሳየው። ምክንያቱም ይሄ ከተማ ይሄ ህዝብ ይሄ ሪሶርስ ዞሮ ዞሮ የኛው ነው የሚሆነው። ነገ ይሄ ከተማ በጣም የተሻለ ከሆነ በጥራት የተሰራ ከተማ ከሆነ ሁሉም ነገር ለልጆቻችን ነው የሚተርፈው። ስለዚህ ያንን ሜንታሊቲ ይዘው እንዲሰሩ በተለይ ከማህበራቶቹ አደራጅ አካል ጋር ቀጥለን የምንሰራቸው ስራ ቢኖሩም የጥራት መጓደሎች እንዳይኖሩ ከፍተኛ ጥረት ነው እያደረግን ያለ ነው። አንዳንድ ጊዜ ለዚህም ደግሞ መነሻ ሊሆኑ የሚችሉ ነገሮች አሉ። በተለይ ከጨረታ ሂደቱ ጋር የተገናኘ አንዳንድ ማህበራቶች ከኢንጂነሪንግ ኤስቲሜሽን በጣም ወርደው በመግባት በተለይ ኳሊቲ ላይ ጥራቱ ላይ ትንሽ አሉታዊ ጫና ለማምጣት የሚረዱ መንገዶች ናቸው እነዚህ። ስለዚህ እዚህ ላይ ትኩረት አድርገን አሁን በዚህ ዓመት የምንሰራቸውን ጣምራ አካውንት ተከፍቶ የሚሰራ ስለሆነ በተለይ ጥራትን ኮምፕሮማይዝ በማያደርግ መንገድ ለመስራት ነው እየጣርን ያለ ነው። ወይዘሮ ዙሪያሽ በዛይኒ በሞኖፖል አካባቢ ዲኤምኤንሲ መንደር ተብሎ በሚታወቀው ሰፈር ነዋሪ ናቸው። ምግብ ቤት ከፍተውም በመስራት ይተዳደራሉ። ይሁንና በምግብ ቤታቸው በር ላይ ቆሻሻ ስለሚከማች ስራቸውን በጥራት ለመስራትም ይሁን በጤናም ለመኖር እንደተቸገሩ በከፍተኛ ምሬት ይገልጻሉ። እዚህ ጋር ቆሻሻ እያየን ነው፣ እዚህ ጋር ምግብ እየሰራን ነው። ወቅቱ ደግሞ አስቸጋሪ ነው፣ ብዙ ተጓዳኝ በሽታዎችን ያመጣል። ይሄን ትኩረት እየተሰራበት አይደለም። ይሄን እኛ ብዙ አስተያየት ያው ብትናገሪም የምታደርጊው ነገር የለም። በተለይ ክረምት ላይ በጣም ችግር አለ። ክረምት ከላይ ከአዲሱ ገበያ ከተራራ ተንደርድሮ የሚመጣው ውሃ እንዳለ በየሰው ግቢ ነው የሚገባው። መተላለፍ አይቻልም። ዝናብ ከላይ ከአዲሱ ገበያ ጀምሮ ከተራራው የሚዘንበው ዝናብ ተንደርድሮ አጠቃላይ ይመጣል። እዚህ ግራና ቀኝ የተሰራለት ዲሽ የለም። ሙሉ በአጠቃላይ ሜዳውን ይሞላል። ሰው እስኪገል ድረስ ነው አለ። ልጅ ይዞ ሁሉ የሚሄድ ጊዜ አለ። ክረምት ላይ በጣም ችግር አለ። ወይዘሮ ዙሪያሽን ለማሳያነት አቀረብናት እንጂ አካባቢው ማንኛውንም ሰው በሚረብሽ መልኩ በቆሻሻ መታፈኑን በስፍራው ሆነን እኛም ተመልክተናል። ከአስፋልት በቅርብ ርቀት ላይ የሚገኝ ቢሆንም ቆሻሻ ማስወገጃም ይሁን የውሃ መውረጃ ዲችም የሌለው ሰፈር ነው። ውብና ጽዱ በመባልም ትታወቀው የሐዋሳ ከተማ በቆሻሻ ስሟ ለምን ተነሳ ጥያቄያችን ነው። እንደሚታወቀው ሐዋሳ በጣም እየሰፋ ነው።
ከዚህ የተነሳ በተለይ ከ2008 ጀምሮ በተሰሩ ኤልዲፒ የተለያዩ ቦታዎችን ከወሰደች ለምሳሌ ዳቶ ታቦር ውስጥ የተለያዩ ቦታዎች ሰፊ መሆን በጣም ኤክስፓንድ የማድረጉ ነገር ስለሰፋ እነዚህ ችግሮች በተደጋጋሚ እዚህ ከተማ ላይ የመከሰት ባህሪ እየመጣ ነው ያለውና ይህንን ታሳቢ ባደረገ መንገድ እነዚህን ችግሮች እንዴት ነው የምንፈታው የሚለውን እቅድ ውስጥ በማስገባት ተጨማሪ ድሬኔጆች የመስራት ስራ ተጀምሯል። የሐዋሳ ከተማ የምትታወቀው ቅድም እንደጠቀሲው ውብ፣ ጽዱ፣ አረንጓዴ ከተማ ተብላ ነው የምትታወቀው። ከዚህ በፊት ድሬኔጆቻችን ንጹህና ጽዱ ናቸው። በተለይ አሁን ዝናብ ሲዘንብ ከየቤቱ ፍሳሽ ቆሻሻዎች ወደ ዲች መልቀቁ ሁኔታ፣ በዝናብ ወቅት ወደ ዲቾች ከቤት አውጥቶ ቆሻሻን የመጣል ሁኔታዎች ይሄ ነዋሪዎቻችን የከተማችን ገጽታ የሚያበላሽ መሆኑን በአደረጃጀቱ ውይይት እየተደረገ እየተፈታ ያለ ቢሆንም ይሄ ችግር ትንሽ ዝናብ በዘነበ ቁጥር በየቦታው የጎርፍ መጥለቅለቅ ሁኔታ እያስከተለ ነው ያለውና ይሄ ከነዋሪው ጋር መግባባት በመፍጠር የሚፈታ ነው የሚሆነው። ሐዋሳ የጽዱ ለነዋሪዎቿ ምቹ የቱሪዝም መዳረሻ ከተማ ናት ይባላል በተለምዶና ይሄ በንግግር ብቻ ሳይሆን በተግባርም ሆና መታየት አለባት። በዚህ ረገድ ከተማ አስተዳደሩ ትኩረት አድርጎ እየሰራ ነው ያለው። በተለይ የሐዋሳን ጽዳት ላይ እዚህ ላይ ህብረተሰቡም ሊተባበር ይገባል የሚል እምነት ይኖረኛል። አይተሽ ከሆነ የሐዋሳ ከተማ ህዝብ ፖፑሌሽን ከዚህ በፊት በነበረው ኦልሞስት ዳብል ወደ ማድረግ ሄደዋል። ከፍተኛ ህዝብ ነው እየመጣ ያለው። ለዚህ ደግሞ ምቹ የሚያደርገው የከተማው ሰላም፣ በተለይ ህብረተሰቡ ከተለያየ ቦታ ላይ ወደ ሐዋሳ መምጣት ስላለ በዛው ልክ ነው ፖፑሌሽንም የሚጨምረው። ስለዚህ ይሄ በተለይ ቆሻሻን የሚጸየፍ ህብረተሰብ ነው ሐዋሳ ውስጥ የነበረው። ይሄ ባህል አሁን ከቅርብ ጊዜ ወዲህ መሸራረፎች እንዳሉ እኛም ተገንዝበናል። ለምሳሌ ያክል ከወሰድሽ የሐዋሳ ህዝብ ሐዋሳ ውስጥ ያለውን ሳር ለመርገጥ ይቀፈዋል። በፊት የነበረው ህብረተሰብ ደስ አይለው እንኳን መርገጥ፣ ሌላውን በሚረግጥበት ጊዜ ምቾት የማይሰማው ህብረተሰብ ነው የነበረውና አሁን በየቦታው ብትሄጂ ለምሳሌ ወጣቶቹ ሳር ላይ ተኝተው የተለያየ ነገር ሲያደርጉ ትመለከቻለሽ። ስለዚህ እዚህ ላይ የዛ ሜንታሊቲ ላይ በጣም አሁን ትንሽ ወደኋላ እየቀረን እንደሆነ የሚያሳይ ነው። በፊት ሐዋሳ ውስጥ ህብረተሰቡ ለጽዳቱ የሚቆረቆር ነው። ቆሻሻ ወጥቶ ዲች ውስጥ አይጥልም። አሁን ያ እንትኑ እየቀረ ነው። በዚህ በኩል ደግሞ የህዝቡ ቁጥር በጣም እየጨመረ ነው። የህዝብ ቁጥር ጨመረ ማለት ደግሞ የቆሻሻን የማመንጨት አቅም በጣም እየጨመረ ነው ማለት ነው። በዛ ላይ ደግሞ ሐዋሳን እንደዛ ለየት ያደረጋት ባህሏ ደግሞ እየተሸረሸረ ነው ያለው እና እዚህ ላይ መስራት ይፈልጋል። ህብረተሰባችንም ይህንን ተገንዝቦ ቀጣይ ከተማው በሚያደርገው እንትን ላይ አጋዥ መሆን አለበት። አንድ ከተማ በጣም ዘመናዊ መሆን የሚችለው የራሱ የቆሻሻ የፍሳሽም ሆነ የደረቅ ቆሻሻ አወጋገድ ስርዓቱ ዘመናዊ ሲሆን፣ ለምሳሌ አሁን በፊት በነበረው የሐዋሳ የጽዳት ሁኔታ ስንመለከት ከተማ አስተዳደሩ ወይም ማዘጋጃ ቤት ምንለው በተለምዶ የሚያነሳውና የሚጠርገው ከተማ ውስጥ ያሉ ዋና ዋና መንገዶች ላይ ያለውን ብቻ ነው የሚሆነው። ሌላውን ህብረተሰቡ ራሱ ነው የሚያጸዳውና ይሄ ባህል እየቀረ ነው ያለው። ስለዚህ ከየነዋሪው ደጅ ሄደሽ እያንዳንዱን ማንሳት ለከተማ አስተዳደሩ ከባድ ሊሆን ይችላል። እየለሙ ያሉ አሁን ታቦር ክፍለ ከተማ ወደ ጨፌ፣ ወደ ዳቶ፣ ወደ ዲያስፖራ አካባቢ ብዙ ችግሮች ይስተዋላል። ይሄ በተለይ በመልማት ላይ ያለ አካባቢ ከመሆኑም አንጻር ይሄ ትልቁ መነሻ ሊሆን የሚችለው
ድሬኔጆቹ ሙሉ በሙሉ ክሊር ከመሆን አንጻር ሄዶ ጎርፍ እዛ የሚጠራቀምበት ትንሽ ቆሻሻ ካለ እዛ ያለውም ነዋሪ አውጥቶ እዛው ላይ ቆሻሻ የሚጨምርበት አንዳንድ ቦታዎች የጉሊት ገበያዎች ሁኔታ ይስተዋላል። እዛ ያሉ ቆሻሻዎችን እዛው ከምሮ የመሄድ ሁኔታዎች ይስተዋላሉ። በየክፍለ ከተማው በየቀበሌው አደረጃጀቶች አሉ በየጊዜው የሚያጸዱ። ነገር ግን በየኮሪደሩ የመንግስት ወይም ማዘጋጃ ብቻውን ማጽዳት አይችልም። ህብረተሰቡ ሊተባበር ያስፈልጋል። የኛ የማዘጋጃ ቤቱ ግዴታ በተለይ ዋና ዋና አስፋልት ላይ በየቦታ ያሉ ቆሻሻዎችን የማንሳት የማጽዳት ግዴታ አለብን። ነገር ግን ሁሉም ነዋሪ ፊት ለፊቱ ያለውን ቦታ የማጽዳት የማስዋብ ግዴታም ኃላፊነትም አለበትና ስለዚህ ነዋሪዎቻችንን ቅሬታ ሲያቀርቡ ብዙ እንደዚህ አይነት ቅሬታዎች ሲቀርቡ ከአቅም በላይ የሆነ ነገር ካለ በሎደር በተለያዩ ትራኮች ሄደን የማስነሳቱ ስራ ይሰራል። ግን ተመልሶ አሁንም ቆሻሻ የሚጣልበት ሁኔታ ይስተዋላልና ይህንንም እኛ ተከታትለን እርምጃ ከመውሰድ አንጻር ሊጠናከር ይገባል። ነገር ግን በዋናነት መንግስት ከሚወስደው እርምጃ በላይ እዛ ያለው ነዋሪ ያንን አካባቢ በተገቢው ተቆጣጥሮ አጽድቶ የመኖር ኃላፊነትም የዜግነትም ግዴታ ነውና ሁሉም በዛ ልክ መረዳት አለበት የሚል እምነት ይኖረኛል። እንደ መንግስት ግን እንደዛ አይነት ቅሬታዎች ሲቀርቡ ፈጥኖ ሄዶ የመፍታት ኃላፊነት ደግሞ እኛ ልንወስደው ይገባል። ስለዚህ ህብረተሰቡ እዚህ ላይ በተለይ ጽዳት፣ የከተማ ውበት ላይ አሁን ከተማ አስተዳደሩ ውበትን በሚጨምር መንገድ የተለያዩ ስራዎችን እየሰራ ነው ያለው። አይተሽ ከሆነ በተለይ በግሪነሪ ለምሳሌ በትንሹ እንኳን ብንወስድ ከዳቶ ተነስቶ ከጥቁሯ ተነስቶ ወደ ሞኖፖል የሚሄደውን የ7.5 ኪሎ ሜትር ሚዲያን ብታይ እሱ አምና የሰራ ነው 7.5 ኪሎ ሜትር። ሌሎች ቦታዎችም ተሰርቷል። ኦልሞስት በመንግስት ብቻ የሰራ ነው ወደ 12000 ካሬ ሜትር የሚያክል ተሰርቷል የግሪነሪ ስራ። ይሄ የከተማውን ውበት ለመጨመር የምናደርግ ነው። ከ30,000 ኪሎ ሜትር የሚበልጠውን ደግሞ በህብረተሰብ ተሳትፎ የተሰራ ስራ ነው ያለው። በተለይ ባለሀብቱ ፊት ለፊቱን የማልማት ግሪነሪ የማድረግ ስራ በጣም በከፍተኛ ሁኔታ ነው እየተሰራ ያለውና ሌሎች ከተሞችም ኢቭን ልምድ እየወሰዱ ነው ያሉት። አሁን በተለያየ ጊዜ ኢትዮጵያ ውስጥ ያሉ የተለያዩ ከተሞች በተለይ ወደ ዩአይዲፒ ፕሮግራም የሚቀላቀሉ ከዚህ መጥቶ ልምድ ወስደዋል። የከተማና መሰረተ ልማት ሚኒስቴር የተለያዩ መድረኮችን እዚህ አድርገዋል፣ በተለይ በህብረተሰብ ተሳትፎ። ስለዚህ ያንን የህብረተሰብ ተሳትፏችን የሚታየውን ውጤት ያመጣውን ሜንታሊቲውን እንዳይሸረሸር ማድረግ ይጠበቃልና ህብረተሰባችን በዚህ መንገድ ይተባበራል ብዬ አስባለሁ። ነገር ግን ከተማው እየጨመረ በሄደ ቁጥር የቆሻሻ ምርት በዛው ልክ እየጨመረ ነው የሚሄደውና ስለዚህ ለዚህ የሚመጥን ዘመናዊ የቆሻሻ አሰባሰብ ስርዓት ሊዘረጋ ነው የሚያስፈልገው። በተለይ በከተማችን አሁን በተለያዩ ጋሪዎች ከየቤቱ ከየአካባቢው የሚወጡ ቆሻሻዎች አሉ። ይሄ ጋሪ በየቦታው ያንጠባጠቡ የሚሆንበት ሁኔታ ይስተዋላል። ይሄ ለከተማችን አይመጥንም። ስለዚህ በዚህ ዓመት አሁን ባለፈውም በሽልማት ያገኘነው ትራክ አለ ዌስት ኮምፓክተር። ስለዚህ ተጨማሪም በጨረታ ሂደት ላይ ያሉ ትራኮቹን ለመግዛት እያሰብን ያለ ነው። ስለዚህ ከጽዳትና ውበት ጋር ያሉ ጉዳዮች ያው ጊዜ የሚሰጡ አይደለም። ዛሬ በደንብ አጽድተን ሰርተን ሊሆን ይችላል። ጠዋት እንደዛ ሰርተን ከሰዓት ወተን ካየን ቆሻሻ ሊኖር ይችላል። ይሄ በየቀኑ በየሰዓቱ ክትትል የሚፈልግ ጉዳይ ነው። ነዋሪውም በዚህ ልክ አንዳንዱ አካባቢ አንድ ቆሻሻ ጠባ የሚልበትና ህብረተሰቡ የሚሳተፍበት ሁኔታ ይታያል። በአንዳንድ ቦታዎች ደግሞ ከየቤቱ እየወጣ በየኮርነሩ ቆሻሻ የሚጣልበት ሁኔታ ይሄ ሊሻሻልና እኛም ታች ካለው መዋቅር ጋር እንደ አይነት ነገሮቹን እያረምን እርምጃ እየወሰድን የምንሄድበት ስርዓት ሊጠናከር ይገባል የሚለውን የምናስበው። ስለዚህ እያንዳንዱ ቆሻሻ ዲች ላይ ከመጣል በተዘጋጀው ሶርት ተደርጎ ተለቅሞ
የሚቀመጥበት አግባብ ከሆነ ለከተማውም ጠንቅ አይሆንም፣ ለጽዳትም ችግር አይሆንም። ስለዚህ በተለይ እሱ ላይ ህብረተሰቡ በፊትም የነበረውን ባህሉን በደንብ ማምጣት ማጉላት ያስፈልጋል የሚል ሀሳብ ይኖረኛል። ሌላው አይተሽ ከሆነ ከተማ ውስጥ በተለይ ከብት ወይም ከብት ማርባት የተከለከለ ባይሆንም ነገር ግን በከተማ ጎዳናዎች ላይ ከብትን መልቀቅ፣ እንስሳትን መልቀቅ የተከለከለ ተግባር ነው። ምክር ቤት ላይም የወጣ ደንብ ነውና ይሄ ባህሉ አሁን እየቀነሰ ነው ያለው። ስለዚህ ህብረተሰባችንም ይህንን ተገንዝበው ምክንያቱም ከተማ አስተዳደሩ ያንን ሜንቴን የሚያደርጉ ማህበራቶች አሉ፣ ውሃ የሚያጠጡ ፕሩን የሚያደርጉ የተለያዩ ስራዎችን የሚሰሩ ለዚህ ከፍተኛ ገንዘብ ነው የምንከፍለው በከተማ አስተዳደሩ። ስለዚህ ከፍተኛ ሀብት አፍሶ ነው ከተማ አስተዳደሩ ከተማውን ውብ ጽዱ እንደተባለው ሆና እንድትገኝ ጥረት እያደረገ ያለውና ይሄ ደግሞ ያለ ህብረተሰብ ተሳትፎ ምንም ውጤት አይኖረውም እና በዚህ ረገድ ህብረተሰባችን ቢተባበር የተሻለ ነገር እናያለን የሚል ሀሳብ አለኝ። ከዕለት ዕለት በከተማዋ እየጨመረ ያለውን የተሽከርካሪ ፍሰት ለማሳለጥ ይረዱ ዘንድ የተተከሉ የትራፊክ መብራቶች ሊሰጡ የሚገባቸውን አገልግሎት በብልሽት ምክንያት መስጠት ካቆሙም ቀናቶች መቆጠራቸው የአደባባይ ሚስጥር ነው። መብራቶቹ ለምን መስራት አቆሙ? ለምንስ እንደገና በአስቸኳይ መጠገንስ አልቻሉም? መልካም እንዳየሽው እንደዚህ የትራፊክ መብራት ጥገና አሁን ጀምረናል። በቅርቡ የተለያዩ ቦታዎች ላይ ኦልሬዲ ተጠግኖ አገልግሎት መስጠት ጀምሯል። አሁን የትሩፋቱም አገልግሎት እንዲሰጥ ለማድረግ እየጣርን ነው ያለነውና በተለይ እነዚህ ችግሮች በሚከሰቱበት ጊዜ ቶሎ ሪስፖንድ የማድረግ ስራ ላይ አሁን ቀጥለን አንድ ግብረ ኃይል አቋቁመናል። ይሄንን በተለይ የመብራት የመንገድ መብራት የትራፊክ መብራት የሚጠግን እነዚህን ኢሹ ብቻ በየቀኑ የሚከታተል ግብረ ኃይል አዘጋጅተናል። ሪፖርቱ ምን በየጊዜው ነው የሚወስደው የት ቦታ ምን እንደጠገኑ። ስለዚህ ይሄንን ችግር ለመፍታት ኦልሞስት የተወሰኑትን ፈተናል፣ ተጠግኖ አሁን ውጤት አይተናል፣ መስራት ጀምሯል። ስለዚህ ብልሽቶችን ለይተን ቶሎ ብለን ወደ ስራ እንዲገባ እናደርጋለን። ያው ሐዋሳ ከተማ ውስጥ ብዙ ቦታዎች የትራፊክ መብራት አለ። በዛው ልክ ያው የፍሰቱ መጠንም ከጊዜ ወደ ጊዜ እየጨመረ ነው ይሄድ ያለው። ይሄ ከጥገና ጋር ያለው ነገር ረጅም ጊዜ ወስዶብናል። በእርግጥ ካምፓኒው ነበረ እስካሁን ጥገና ሲያደርግ የነበረው። ካምፓኒው ጥገና ሲያደርግ እዚህ ያለውን ባለሙያ ከማብቃት አንጻር ሜንቴናንስ እንዴት ይደረጋል የሚለውን እውቀትን ከማሸጋገር አንጻር ሰፊ ጉድለት የነበረው። ስለዚህ ይሄ ጊዜ ወስዶብናል። በዚህ ዓመት ያው የጨረታ ሂደቱም የምኑም ጊዜ ስለሚፈጅ ጉዳዩ ከሚመለከተውና ከተለያዩ ካምፓኒዎች ጋር ተቀናጅተን ይሄንን በአጭር ጊዜ ውስጥ መፍታት አለብን ተብሎ ስራዎች እየተሰሩ ናቸው። በተለይ አንዳንድ የተቃጠሉ እቃዎች አሉ። ሜንቴናንስ ሲደረግ እዚህ የሌሉ ማቴሪያል ያጋጥሙናል። ስለዚህ ግዢዎች እየተፈጸሙ ናቸው። እስካሁን ሁሉም ቦታ ታይቷል፣ ችግሩ ምን እንደሆነ ተለይቷል። በአንዳንድ ቦታዎች እየበሩ ነው ያሉት። የሚበሩትም በተገቢው ፋንክሽናል ከመሆን አንጻር አንዳንድ የሚስተካከሉ በግዢ የሚመጡ ቁሳቁሶች አሉ። እነዛን ካሟላን አሁን ባለን ስታተስና አሁን ባለሙያም እያደረገ ባለው ጥረት በአጭር ጊዜ ውስጥ ሁሉም ሜንቴን ተደርገው ፋንክሽናል ይሆናሉ ብለን ነው እኛም እየሰራን ያለነውና በተለይ የትሩፋቱ ትላንትና ነው እናበራለን ብለን ጥረት ስናደርግ የነበረው። በተወሰነ ደረጃ የኤሌክትሪክ ሾርት ያደርግብናል። እሱ ችግር ዲቴይሊ ታይቶ አንድ ቦርድ የሚቀየር አለ። ስለዚህ ያ ነገር ከተገዛ ወይ ነገ እቃውን ካገኘን ሁሉም የሚስተካከል ነው የሚሆነው። ውብ ጽዱ አረንጓዴ በመባል የምትታወቀው የሐዋሳ ከተማ የተሰሩ በርካታ መልካም ስራዎች ያሉባት ከተማ ብትሆንም ከዕለት ዕለት ግን ህዝቡን ያማረሩ በቶሎ ሊፈቱ የሚገቡ የመሰረተ ልማት ችግሮችም በዛው ልክ እየተበራከቱባት እንደሆነም
ሊካድ የማይቻል የሚታይ እውነት ነው። ችግሩ ለምን ተፈጠረ እያሉ ጊዜ ከመፍጀት ለችግሩ ዘላቂና አፋጣኝ ምላሽ መስጠትን ህዝቡ ከመንግስት የሚጠብቀው ነው። በርግጥ የቆሻሻ ማንሻ አህያ ምናምን ይባል ነበረ ቆሻሻ እንጂ ይሄ ሰፈር ግን አይመለከተውም። ከከተማም ውስጥ የተቆጠረ አይመስለንም። ምክንያቱም ከአስፓልት በላይ ያለ እና ወደ ሞኖፖል መስመር ቆሻሻ አለ እያለ ጋሪ ማዘጋጃ ባደራጀው መሰረት ዞሮ ከህዝብ ቆሻሻ ይሰበስባል። እዚህ አካባቢ ግን እሱ ነገር የለም። አንዳንድ ቦታ ቆሻሻ ዲፖ የቆሻሻ ማጠራቀሚያ ይደረጋል። ይሄ በሙሉ ይሄ አካባቢን አይመለከተውም። ከላይ ሚዲያ ላይ ተናገረ፣ ግን ምን አደረገ የሚለው ነገር ያው ከዚህ በፊትም ያለ ነገር ሁሉም ያውቃል። መጥቶም ያያሉ። መጥቶም ልክ ጎርፍ ዝናቡ ዛሬ ዘንቦ እነሱ ጠዋት ይመጣሉ። ዘንቦ እኛ በባልዲ ቀጠን በምን ቀርተን ቤታችን ከወጣ ጠዋት ነው የሚመጡት የሚደርሱት። ልክ ያን ሁሉ ችለን ነው ኖር ነው 13 አይቶ ይሄዳሉ እንጂ ምንም መለባት የለም። አሁን ግን ጥሩ ነገር ነው የሆነው። አሁን እቺን ድንጋዩን እንኳን አይተን እኛ በደስታ ነው እየተሞላን ያለ ነው እንጂ ችግር የለም። አሁን ለግንባታው ምክንያት ጉርጓዱም በጣም ጥልቀትም አለው ስፋትም አለው። ልጅም አያልፍም ማንም አያልፍም እና አሁን ያው መኖሪያ ሌላ መኖሪያ ቢኖር አልከፍትም። ለምን እየሰራው አይደለም እና ይሄ አሁን ቶሎ እንደተጀመረ ቶሎ ቢያልቅ ለኛም የተሻለ ይሆናል ብዬ አስባለሁ። ቶሎ ብሎ ይሄንን ካልሰራ አሁን ሌላ ችግር ነው። ይሄ ጉርጓድ አሁን የተሞላው ጉርጓድ አንድ ቀን አይውልም ይሞላል። ሰው ለሰውም አደጋ ነው የሚሆነው። ስለዚህ ቶሎ ተሰርቶ ቢያልቅልን ለኛ ትልቅ ደስታ ነው። በአፋጣኝ መስተካከል አለበት። ምክንያቱም ብዙ ገንዘብ የፈሰሰበት ነው። ብዙ ልማትም ደግሞ አሁንም ድጋሚ በተደጋጋሚ በተበላሸ ቁጥር መጠገን ደግሞ ብዙ ኮስት ይጠይቃል፣ ብዙ ወጪ ይጠይቃል። ግን ከወዲሁ ከተስተካከለ ልክ አሁን ዋና መናሪያ መንገድ አሁን የይርጋለም ኮንስትራክሽን ነው መሰለኝ እየሰራ ያለውና በፊት ይሄን ታሳቢ ተደርጎ ቢሰራ ኖሮ ድጋሚ መጠገን አያስፈልግም ነበር። ግን ታሳቢ መደረግ አለበት። ለወደፊት ልማቱ አንድ ነገር ስፓልት ሲሰራ ደግሞ ቅድም እንዳልኩት 100 ዓመት ታሳቢ ተደርጎ ነው። ምክንያቱም ያው ያለ ሰው ልማትን ይዞ መቀጠል ስላለበት እንግዲህ ይሄን መንገድ ሊሰሩ የመጡ ሰዎች መዘጋጃ ናቸው ነው እኛ የተባልነው እና ሄደን ይሄን እንደውም ያሰሩ የነበሩ ኮብልስቶን ያሰሩ ለነበሩ ሰዎች ሁሉ ሪፖርት አድርገናል። እንደዚህ ሆኖብናል ስንል እናስተካክላለን ነው ብለውን ይሄዱ እና ግን ተመልሶ ያየልን ሰው የለም። እንዲህ መንግስት የተቻለውን ቢያደርግልን ደስተኞች ነን። ካልተቻለ ህዝቡን እንኳን ኢኒሼት አድርገው ያለውን ያካባቢውን ሰው አነሳስተው እነሱ ካቅማቸው በላይ ቢሆን እንኳን እኛ ሳንቲም ባለን መሰረት እንዳቅማችን አዋጣን እንዲሰራልን ነው የምንፈልገው። ምክንያቱም ልጆቻችን እዚህ ችግር ላይ ናቸው ያሉ። በተለያየ ጊዜ ያው ችግሮች ይኖራሉ። እነዚህን ችግሮች ቶሎ ብሎ ለማረም ጥረት እናደርጋለን። ስለዚህ ሁሉም መዋቅሮቻችን በዚህ ላይ ርብርብ ማድረግ ያስፈልጋል። ለምሳሌ ያክል ከወሰድሽ የእንጃ ዘርፍ ኦልሞስት ክፍለ ከተሞችም ላይ አሉ። ማዘጋጃ የምንለው ክፍለ ከተሞች ላይ አሉና በእነሱ ደረጃ የሚፈቱ ችግሮችም አሉ፣ በጣም ትናንሽ የሆኑ። ስለዚህ እነዛን ችግሮች በራሳቸው ፈተው የሚሄዱበት አካሄድ ላይ እኛን መጠበቅ የለባቸውም። አንዳንድ ደግሞ ከነሱ አቅም በላይ ከፍ ያሉ ደግሞ አሉ ትልልቅ። ለምሳሌ አሁን አይተሽ ከሆነ አሁን እንትን ይሄ ዲች ጠረጋ አሁን ወደ ክፍለ ከተማ አውርደናል። እነሱ ትናንሽ የሆኑ በራሳቸው ጨረታ ወጥተው ዲች ጠረጋማ ያደርጋሉ። ታቦር አሁን ጀምሯል አይታችሁ ከሆነ እዚህ መስመር ላይ። ሌሎች ክፍለ ከተሞችም አሁን ወደ ስራ እየገቡ ነው። ከተማ አስተዳደሩ የሚያደርገው ትላልቆቹን ላይ ነው ዲች ጠረጋ የሚያደርገው ማለት ነው። ስለዚህ ትንንሽ በእነሱ አቅም የሚፈቱትን ቶሎ እዛው እየፈቱ የሚሄዱበት ስርዓት እየዘረጋ ነው ያለ ነው። ስለዚህ ከነሱ ጋር በ15 ቀን አንዴ አንዳንዴ ደግሞ በሳምንት አንዴ የምንገናኝበት ፕላትፎርም አዘጋጅተናል። ችግሮቹን ቶሎ ፈቶ ሪፖርት የሚያደርጉበት ስርዓት፣ አንዳንዴ ደግሞ ከኛ የሚሄዱ ቲሞች ቶሎ ብሎ ችግሮችን የሚለዩበት አሰራር እየዘረጋን ስለሆነ ይህንን ችግር በአጭር ጊዜ እንፈታለን የሚል ሀሳብ አለ። እንደ መንግስት ቀድሞ አቅዱ ቀድሞ ነው ችግሩን መፍታት። ችግሩ ሳይከሰት በፊት ነው መፍታት ያለብን።
ስለዚህ ችግሩ ከተከሰተ በኋላ አይደለም ምላሽ መስጠት ያለብንና ቀድመን ነው ችግሮቹን ለይተን መፍታት ያለብን። በእርግጥ ከእቅድ ይጀምራል እንደ አይነት ችግሮች የሚከሰቱት። እኛውን የ2015 እቅድ ካሁኑ ጀምረናል። የውይይቱን ምንድነው የህብረተሰቡ ችግር የሚለውን ካሁኑ ጀምረናል። ነገር ግን ያው አምናም ከዚህ በፊትም በነበረው እንትን እቅዶች ከታቀዱ በኋላ እነዚህ እቅዶች የሲአይፒ እቅድ ውስጥ ገብተው በከተማ ምክር ቤት ጸድቆ በክልል ምክር ቤት ጸድቆ በጀት ይሄን ያክል ተብሎ ተመድቦለት ከዛ በኋላ ነው ወደ ጨረታ ውስጥ የምንገባው። ይሄ ያው መንግስት ቤት አሰራር ስለሆነ በራሱ ፕሮጀክቶች አሰራሩን ለመከተል ሲባል ጊዜ መውሰዱ አይቀርም። እኛ ጋር ብቻ አይደለም፣ ይሄ እንደ ሀገርን መታየት ያለበት ጉዳይ ነው። ይሄንን እንደ መንግስት ቀድመን አቅደን ቀድመን ወደ ትግበራ ውስጥ የመግባቱ ባህል ለቀጣይም ሊዳብር ያስፈልጋል። ሐዋሳን ወደምትታወቅበት ውበትና ጽዳት መልሶ በዛው ለማቆየት ከህዝቡም ከመንግስትም በርካታ ስራ ይጠበቃል። በተለይም ከፊታችን እየመጣ ባለው ክረምት ህዝቡ አሁንም ለጎርፍና ሌሎች ተያያዥ ችግሮች እንዳይዳረግ አስቀድሞ ከወዲሁ መጠንቀቁ ጊዜ ሊሰጠው የማይገባ ነው። ዞሮ ዞሮ ፕሮጀክቶች ሲሰሩ አንዳንድ ፕሮጀክቶች በአጭር ጊዜ የሚጠናቀቁ ፕሮጀክቶች ይኖራሉ። እንደ የፕሮጀክት ዱሬሽናቸው ሊታይ ይችላል። እኛ ግን አሁን በዚህ ጊዜ ያደረግነው በተለይ ጥራቱን ኮምፕሮማይዝ ማድረግ አይቻልም። ምክንያቱም ዞሮ ዞሮ በጣም ለፍጥነት ብለሽ የምትሰሪው ነገር የሚፈርስ ከሆነ አንደኛ የህዝብ ሀብትም ይዞ ስለሚጠፋ ጥራትን ኮምፕሮማይዝ በማያደርግ መንገድ ነገር ግን ፍጥነትን በጨመረ መንገድ ትኩረት አድርገን ነው እየሰራን ያለ ነውና በተለይ እነዚህን ፕሮጀክቶች እየሰራ ያለው የይርጋለም ኮንስትራክሽን ስለሆነ እሱ ላይ አቅም ችግርም ስለሌለባቸው በተለይ ፕሮጀክቱን በጥራት እና በፍጥነት የመጨረስ ላይ እኛም ርብርብ አድርገን ቀን በቀን ነው የምንከታተለው። ወርደን እስከ ቦታው ድረስ መሄድ ያሉ ችግሮችንም በተለይ ራይት ኦፍ ዌይ ኢሹ ካለ እሱንም የመፍታት በምናደርገው ጥረት ፕሮጀክቶቹ አሁን እንዳልሽው በተለይ ክረምቱ እየመጣ ስለሆነ ከዛ በፊት ለማጠናቀቅ ነው እኛ ጥረት እያደረግን ያለነው። በዚህ ረገድ ደግሞ አዲስ የተጀመረው ብቻ ሳይሆን በፊት የተጀመሩ በተለይ በራይት ኦፍ ዌይ ኢሹ ለምሳሌ ዳቶ ዋናው የመጀመሪያው ድሬኔጅ አይተሽ ከሆነ በራይት ኦፍ ዌይ ኢሹ ለረጅም ጊዜ ቆየ ነው። ስለዚህ ይህንን የከተማ አስተዳደሩ በቁርጠኝነት የመፍታት ስራ ሰርቶ እሱም አሁን ወደ ማጠናቀቅ ደርሷል እና አሁን በዚህ አግባብ ነው እየያዝን ያለው ነው እና ፕሮጀክቱ በፍጥነት እንዲያልቅ ነገር ግን ጥራታችን ላይ ትኩረት አድርገን እየሰራን ስለሆነ ችግሩን ሙሉ በሙሉ 100% በአንዴ ይቀረፋል ብለን ባናምንም በዚህ መልኩ ቢሰራ አጠቃላይ የከተማውን ችግር ይቀርፋል፣ ለውጦችም ይመጣሉ ብለን እናስባለንና ያለው ነገር ይሄ ነው። የዝናብ ወቅት ቅርብ ስለሆነ አይከሰትም ብለን መናገር አንችልም። ሊከሰት ይችላል። ያው እንደዘገየ ግልጽ ነው። ነገር ግን አሁን እያደረግን ባለነው ልክ ሁሉም ባለድርሻ አካል ርብርብ የሚያደርግ ከሆነ ችግሮቹንም ፈተን የከፋ ችግር ሳይኖር ወደ ቀጣው ጊዜ መሸጋገር እንችላለን ብለን ነው እየሰራን ያለ ነውና ይሄንን ሁሉም ኃላፊነት ሊወስድ ይገባል። ኃላፊነት ሲባል ይሄንን ፕሮግራም ተቋራጩም ይሰማዋል። እዚህ ከተማ ላይ ጨረታን አሸንፎ ለድሬኔጅ ግንባታ፣ ለፕሪካስት፣ ኮብልስቶን ኤቭሪቲንግ እዚህ ከተማ ውስጥ የሚሰራውን ስራ የሚሰራው ኮንትራክተር ለነዋሪው ተገቢውን ስራ ሰርቶ ምቹ ሁኔታ መፍጠር ግዴታው ነው፣ የነዋሪነት ግዴታው ነው። ስለዚህ ይሄንን ውል በገባው መሰረት መጨረስ ይገባል። የህዝቡንም ችግር ማዳመጥና ለመፍታት የራሱ ከጥቅም ይልቅ ለህዝብ ችግር ቅድሚያ ይሰጣል ብለን እናስባለን። ነዋሪውም ቅድም እንዳልኩት ይሄ ችግር እንዳይፈጠር አብዛኞቹ ችግሮች
የድሬኔጆች በቆሻሻ የመደፈን ሁኔታዎች ናቸው አብዛኛውን ቦታ የሚከሰተውና ይሄ ችግር እንዳይፈጠር ሁሉም ተከራካሪ መሆን አለበት። የህዝቡን ችግር ለመፍታት ጥረት ቢደረግም ህዝቡ የሚፈልገውን ያክል አገልግሎት ሰጥተናል ወይ ከተባለ ብዙ ጉድለት ያለበት ነው። ስለዚህ ይህንን በተቻለ መጠን ባለን ሪሶርስ ችግሮቹን ለመፍታት ቀን ማታ ሰርተን ስጋት የሚሆኑ ነገሮችን መከላከል አለብን ብዬ አስባለሁ። ሁላችንም በዚህ ልክ ኃላፊነት ወስደን እንሰራለን ብዬ አስባለሁ። የበርካቶችን ቀልብ የምትስበው የሐዋሳ ከተማ ያላትን የተፈጥሮ ማራኪ ገጸ በረከት በሰው ሰራሽ ችግሮች ምክንያት ደብዝዘው እንዳይጠፉ ከወዲሁ ካልተሰራ የሚያስከትለው ችግር ቀላል ባለመሆኑ ቁርጠኝነት የተሞላበት የተግባር ክንውኖችን ማጠናከር የግዴታ ነው። ያ ካልሆነ ግን በራሷ ገቢ የምትተዳደረው የሐዋሳ ከተማ ከቱሪስቶችም ይሁን ከሌሎችም የምታገኘው ገቢ ከዕለት ዕለት መቀነሱ አይቀርም። ይህ ደግሞ የሚያሳድረው ጫና ግልጽ ነው። ሰላም